ልባችን ይቃጠልብን አልነበረምን? የሉቃስ ወንጌል ምዕራፍ 24 ከቁጥር 32። ይህ ቃል የተነገረው ኢየሱስ ክርስቶስ መካነ መቃብሩ ወይ ደግሞ ሙስና መቃብር ድል አድርጎ ከተነሳ በኋላ በሶስተኛው ቀን ሲሆን እነ ቀለዮጵያ በመንገድ ላይ ወደ ኤማሁስ መንደር ሲሄዱ ባገኛቸው ጊዜ የተነገረ ነው። እንግዲህ ይህ ቃል የተነገረው ትንሣኤ ወይ ደግሞ የትንሣኤ ሁለተኛው ሳምንት እንደሚታወቀው የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን በሙሉ ዓለማት በሲኖዶሷ የምተዳደረው በሙሉ ዓለማት በየሳምንቱም ሆነ በየቀኑ የሚቀደሱ ቅዳሴያት፣ የሚነበቡ ወንጌላት፣ የሚሰበኩ ምስባኪያት ተመሳሳይ እና ወጥ ወይ ደግሞ አንድ ነው። በሁሉም ዓለም ይህ ቃል ዛሬ አሁን ያነበብኩትን ቃል በሁሉም ዓለማት ዛሬ ተነበዋል ማለት ነው። ምስባክም ተመሳሳይ ነው የተሰበከው። ከተነበበው ወንጌል አንስተን ነው እንግዲህ ለመነጋገር የፈለግነውን ቃልም ልባችን ይቃጠልብን አልነበረምን የሚለውን ለማንሳት ያክል ነው። እንግዲህ እግዚአብሔር ቃል ሲነገር የሰው ልብ ይቃጠላል ወይ? ምንድነው የሰውን ልብ እንዲህ የሚያደርገው? እስቲ በኦሪት ምን ተደረገ? በኦሪት እግዚአብሔር ቃል ሲሰማ ምን ሆነ? ምን ተደረገ? በሐዲስስ ምን ተደረገ? የሚለውን እንነጋገራለን። በኦሪት እንግዲህ ሙሴ እስራኤላውያን ከግብፅ መርቶ በሚያመጣቸው ጊዜ እስራኤላውያን ለሙሴ ተቃውሞ አንስተው ነበር። ለምን እግዚአብሔር ቃል በቃል አንተን ብቻ ያነጋግራል እኛንስ ለምን አያነጋግረንም ብለው አጉረምርመው ስለነበረ እግዚአብሔርም ክፋታቸው አይተው የእነሱንም ትዕቢት አይተው ሊያነጋግራቸው ፈለገ። በዚህ ጊዜ ተራሮች እንደ ጉም ጤሱ ወይም የተራሮችም ሁሉ በጢስ ሆኑ። ልቅልቅና ታላቅ ድምጽም ተነሳ። በዚህ ጊዜ እስራኤላውያን ፈሩ፣ ተፍገምግመው ወደቁ። ለሙሴም እንደገና እባክህ ሙሴ ሆይ አንተ ተናገር እኛ እንስማ፣ እግዚአብሔር ግን እንዳንሞት እንዳይናገረን። የእግዚአብሔርን ድምፅ መስማት አንፈልግም። እግዚአብሔር እኛ እንዳንሞት እንዳይናገረን አንተ ለእኛ ተናገር እኛም እንሰማሃለን ብሎ የእግዚአብሔርን ድምፅ ፈርተው እንደገና ሸሽተዋል ማለት ነው። የእግዚአብሔር ድምፅ እና የእግዚአብሔርን ፊት ለፊት መስማትና ማየት አይቻልም። ለሙሴም ለራሱ ማግኘት አንተን ማየት እፈልጋለሁ ባለ ጊዜ እኔን ማየት አትችልም፣ ነገር ግን በኋለኛው ወይም ደግሞ በጀርባዬ ታየኛለህ ብሎት ነበር። ለዚህም በደብረ ታቦር ተገልጦ አይቶታል። በኋለኛው ዘመን በኋላዬ ወይም በጀርባዬ ማለቱ እንግዲህ ሰው ሆኜ ስጋ ለብሼ ከተወለድኩ በኋላ ማለት ነውና ለቅዱሳንም ራሱ ቃል በቃል ቢያናግራቸው፣ በራእይም ቢያናግራቸው፣ በህልምም ቢያናግራቸው እንቅሉ ነገር ግን የእግዚአብሔርን ፊት ማየት አይችሉም። የእግዚአብሔርም ቃልም መሸከም አይችሉም እሱ ካልፈቀደ በስተቀር። ስለዚህ ለሕዝቡም እንዲህ በማለት እስከ እንዳንሞት እባክህ እግዚአብሔር እንዳያናግረን እስከ ማለት ደርሰዋል። በኋላኛው ጊዜ ደግሞ ኢየሱስ ክርስቶስ ያደረገውም ተአምር እንግዲህ በይሁዳ ተላልፎ በተሰጠ የአይሁድ ወታደሮች እሱን ለመያዝ በሚፈልጉበት ጊዜ እንግዲህ ማንን ትፈልጋላችሁ ባላቸው ጊዜ ኢየሱስ ክርስቶስ ወይ ደግሞ የናዝሬቱ ኢየሱስ ሲሉት እንግዲህ እኔ ነኝ ሲላቸው ቃሉን መሸከም አቅታቸው ወደኋላ ተፍገምግመው እንደወደቁ በዮሐንስ ወንጌል ምዕራፍ 18 ከቁጥር 16 እናገኘዋለን። የቅድሙን እንግዲህ በመጽሐፍ ቅዱስ የእስራኤላውያን እግዚአብሔር እንዳያናግረን ያሉትንም ጥቅስ አስፈላጊ ከሆነ በዘጸአት ምዕራፍ 20 ከቁጥር 18 ላይ የምናገኘው ነው። እንግዲህ እግዚአብሔር ካልፈቀደ በስተቀር ቃሉንም መስማት እንደማይችል እንደሚከብደን ከአቅማችን በላይ እንደሚሆን እንኳንስ ፊቱን ማየት የእግዚአብሔር ፊት ማየት ቀርቶ የሙሴን ፊት እስራኤላውያን ማየት አቅተዋቸው እባክህ ፊትህን ሸፍንልን ማየት አልቻልንም አይናችን ልንጠፋ እስከ ማለት ድረስ ደርሰዋል። ለቅዱሳኖቹ ራሱ እሱ የሰጣቸውን ጸጋ ከፍለው የሰጣቸውን ጸጋ ራሱ ቅዱሳኖች ፊታቸውን ማየት አንችልም፣ ልብሳቸውን መንካት አንችልም፣ አካላቸውን መንካት አንችልም እስከ ከዊነ እሳት የሚደርሱም ስላሉ ማለት ነው። እና እንግዲህ አሁን ማንሳት የፈለግነው ልባችን ይቃጠልብን አልነበረም ወደሚለው ነው። ስለዚህ በኦሪትም እግዚአብሔር እንዳያናግረን እስከ ማለት ደርሰው ለሙሴ እስከ ማስጠንቀቅ ደርሶ ነበር እስራኤላውያን። በኋላም ዘመን ደግሞ የአይሁድ ወታደር 3 ጊዜ ለኢየሱስ ክርስቶስ እኔ ነኝ ባላቸው ጊዜ ቃሉን መሸከም አቅታቸው ወደኋላ ተፍገምግመው እንደወደቁ እናያለን።
በዚህም ጊዜ ደግሞ በኤማሁስ መንገድ ለቀለዮጵያ ተገልጦ እነሱ ስለ ኢየሱስ ክርስቶስ መሰቀል ስለደረሰበት መከራ ሲነጋገሩ እሱ ደግሞ ደረሰባቸውና በመንገድ ደርሷችሁ ስለምን ትነጋገራላችሁ ብሎ ጠየቃቸው። አንተ ለኢየሩሳሌም እንግዳ ነህን? ስለተደረገው ነገርስ አታውቅምን? አንድ የእግዚአብሔር ሰው ነቢይ ነበረ፣ ቃሉም ግሩም ነው። ስለዚህ እሱ እኛ እስራኤላውያን የሚበጅ ብለን እናምን ነበረ። ነገር ግን አሁን አይሁድ ሰቅለውት ቀበሩት፣ ገደሉት። ነገር ግን አሁን ደግሞ የምንሰማው ነገር አዲስ ነው። ሴቶች እነሆ ተነስቶ ይሉናል፣ በሕልም በመልአክ ተገልጦ በሕልም ያዩም አሉ። ከመካከላችን ሂዶ አሁንም ያረጋገጡ አሉ፣ ተነስቶ ይልናል። ስለዚህ ይህ ነገር አታውቅምን? ኢየሱስ መለሰና ስለ ኢየሱስ የተነገረው በነቢያት የተነገረው እንዴት አታውቅም? እንዴት ዘገያችሁ? ልባችሁስ እንዴት ዘገየ? ብሎ የኦሪትን የነቢያትን መጽሐፍ እየተረጎመ አስተማራቸው። በዚህ ጊዜ እንግዲህ ወደ ቤት ደርሰው እነሱ ጋር እንዲያድር ግድ አሉት። እሱም ገብቶ ከነሱ ጋር ተቀመጠ። ምግብም ቀረበና ባርኮ ሰጣቸው። በዚህ ጊዜ ነው እንግዲህ ዓይናቸው የተገለጠ። እንጀራውን ምግቡን ባርኮ በሰጣቸው ጊዜ ዓይናቸው ተገለጠ፣ እሱ መሆኑንም አወቁት። ካወቁት በኋላ ግን እሱን አጡት፣ እንደገና ተሰወረባቸው። በዚህ ጊዜ እነሱ እዛ መቆየት አልፈለግም። ወደ ኢየሩሳሌም እንደገና ብስራት ነውና ወደ ኢየሩሳሌም ተመለሱ። ኢየሩሳሌም ሲደርሱ ሐዋርያትን በዝግ ቤት እንግዲህ በዝግ ቤት ወይ ደግሞ ቤታቸውን ዘግተው ስለ ኢየሱስ ክርስቶስ መነሳት እውነት ነው፣ ኢየሱስ ተነስቷል ብለው ሲነጋገሩ ነበረ። እርስ በርሳቸው ሲወያዩ ሲነጋገሩ ነበረ። እነሱም ደርሶ ያዩትንና የሆነውን ነገር ሁሉ ነገሯቸው። እርሱም በመካከላቸው ተገኘ። በቅጽበት እነሱም በተሰበሰቡበት በቅጽበት ተገኘ። አይዟችሁ አትፍሩ፣ እኔ ነኝ። የተወጋውን ጎኔ የተቸነከረውን እጄን እግሬን ተመልከቱ አላቸው። በዚህ ጊዜ ነው እንግዲህ ቅዱስ ቶማስ በምን ማለት ይታወቃል? እንግዲህ በመጠራጠሩ ይታወቃል። በመጠራጠሩ ቢታወቅም ግን ለበጎ ነው፣ ለጽናት ነው፣ ለሃይማኖት ስለሆነ እግዚአብሔር ወዶለታል። በመጀመሪያ በባህር አይቶት ነበረ። ይህ ጌታ እኮ ነው፣ ጌታ እኮ ነው በሚል ጥቅስ በምናውቃት እንግዲህ ቅዱስ ቶማስ የተናገራት ናት። ጌታ እኮ ነው አለ። በኋላም እንግዲህ ና የተቸነከረውን ችንካር ጎኔን ተመልከት ብሎ እጁን በሰደደ ጊዜ እጁ በእሳት ተቃጥለዋል። እንግዲህ እሳተ መለኮት ነውና ተቃጥለዋል። እንግዲህ እግዚአብሔር የወደደለትን የቶማስን መጠራጠሩ እግዚአብሔር የወደደለት መሆኑን የቶማስ እጅ ወይም ጣት እስካሁን ድረስ ሳትበሰብስ በህንድ ሀገር ሁና ሊቃነ ጳጳሳትን ታቆርባለች። ቁርባን ብቻ ሳይሆን ትሾማለችም ማለት ነው። ለዚህም እንደ አብነት እንደ ምስክር አስቀምጧታል። እንግዲህ ቶማስ በዛን ጊዜ ጌታዬ አምላኬ ብሎ መስክረዋል። እንግዲህ ኢየሱስ ክርስቶስ ከትንሣኤው በኋላ እጅግ አጥብቆ ሲሰራበት የነበረ ሐዋርያትን ማጽናት፣ ያመኑትን ማጽናት፣ የተጠራጠሩትን እንግዲህ ተጠራጥሮ ነበረ። እኛ እስራኤልን የሚያድን ብለን እናምን ነበረ ነው ያሉት። እንግዲህ ነበረ ማለት እንግዲህ ተስፋ ወደ መቁረጥ ሂደው ነበረ ማለት ነው። እና እኛ እስራኤላውያንን የሚያድነን እሱ ነው ብለን ነበረ። ነገር ግን ሰቀሉት፣ ገደሉት ብሎ ነበረ ማለታቸው ወደ ጥርጣሬ ወይ ደግሞ ወደ ተስፋ መቁረጥ የሄዱበትን ስለነበረ ደርሶ ወደ ጽኑ እምነት መልሷቸዋል ማለት ነው። ኢየሱስ ክርስቶስ እንግዲህ በዚህ ቤት ገብቶ እሱም በዝግ ቤት ነው የገባ። በዝግ ቤት ማለት አምላክ መሆኑን ያሳያቸው ነበር፣ ሰው መሆኑንም ያሳያቸው ነበር። አንዴ ወደ ላይ ወስዶ አምላክነቱን ያሳያቸዋል፣ አንዴ ደግሞ ዝቅ ብሎ ሰው መሆኑን ያሳያቸዋል። በዚህም መካከል ሐዋርያት ይጠራጠሩ ስለነበረ ፍጹም አምላክ መሆኑን ደግሞ በማያሻማ መልኩ ነገራቸው። ነገር ግን ለዚህ ነው ልባችን ይቃጠልብን አልነበረም ወይ? እሱ ቃል ሲነግራቸው ሲያስተምራቸው እንደ ሌላ እንደ ተራ ሰው እንደ ተራ ሐዋርያ እንደ ተራ መልአክ እንዳልነበረ ግን ልባቸው ግን ይቃጠልባቸው ነበር። የእግዚአብሔር ቃል ነውና እግዚአብሔር ስለሆነ ራሱ እግዚአብሔር ስለሆነ ቃሉም ስለሆነ እሱ የሚናግራቸውን ቃል እንደ ማንኛውም በልባቸው በመደበኛ አልገባም። ይቃጠል ነበረ ልባቸውና ልባችን ይቃጠልብን ስለነበር ለዚህ ነው ለካ እሱ ነው ለካ ያስተማረን። ምግብ እንግዲህ የባረከላቸውን ምግብ ተቀብለው ከጎረሱ በኋላ ነው ይህ ቃል የተናገሩት። የእግዚአብሔር ቃል እሳት ነው ለሚባለውም ለዚህ ነው።
እንግዲህ በኢትዮጵያ ኦርቶዶክስ ተመሳሳይ ቅዳሴ፣ ተመሳሳይ ምስባክ፣ ተመሳሳይ ወንጌል ስለሆነ በዛሬው ዕለት በዓለማችን ሙሉ የተቀደሰውም ሆነ የተሰበከው ምስባክ ሆነ የተነበበውም ወንጌል ይሄ ስለሆነ እቺ ቃል መርጠን አንስተን የተነጋገርን በዚህ ምክንያት ነው። እንግዲህ ይህ ቃል ለሁሉም እንዲደርስ ሼር ኮፒ ሊንክ ያደርጋችሁ፣ በተለይ ደግሞ ሳብስክራይብ አድርጉ። ለምን እንደሆነ ሰብስክራይብ ስታደርጉ ምንም ከእናንተ የሚቀነስ ነገር የለም፣ የሚጎድል ነገር እስከሌለ ድረስ እጃቸውን ሰብስክራይብ አድርጋችሁ ብታበረታቱን መልካም ነው። እንደ ኮሜንትም ደግሞ በተለይ ማሻሻል አለበት፣ ይሄም መሟላት አለበት። ሌላም ደግሞ ጥያቄም ካለ ወይ ደግሞ ሌላም አስተያየትም ካለ በኮሜንቱ ላይ አስቀምጡልኝ። አመሰግናለን። እግዚአብሔር ይስጥልን።